ያደራችሁ ደህና አደራችሁ ወይ? ዘልቃችኋል? ኧረ አንቀመጥም ሀጅ አለ። አይ አንቀመጥም። አረፍ በል እንጂ ልጄ እንግዲህ ለመጣንበት ጉዳይ ያው መፍትሄ እስኪገኝ ጉዳዩን ሳልጨርስ እንኳን አልቀመጥም። አያግራ ተናገራ ጉዳይ ካለ ጉዳዩ ምን እንትን ታውቀዋለህ? ሀገር ያውቀዋል። መሬቴን የአባቴ መሬት ስጠኝ ነው። ይሄ ወለጋ ተሄርና 22 ዓመት ሆነን እያረስኩ ነው። አሁን እንኳን ከመጣን መሬቴን ስጠኝ። እናቴ ተንገላታ ጋር ቆይታለች። አሁን ደርሼላታለሁ። መሬቴን ተሰጠህ ትሰጠኛለህ፣ ካልሰጠህ ምን ራስ ታውቃለህ ሲል አሁን ወግ ይባላል። እናንተ ከወለጋ ስትመጡ እኛ ቤት እንኳን ሳትገቡ ሆና ቤት ጠርጋችሁ ነው የገባችሁት። አጎቴ ብለህ መተህ የምታጠይቅኝ አሁን እንደገና በመጣችሁ በአመታችሁ መሬት ብለህ ትንሽ አትፈሩ እኮ በካለ ነው። መጀመሪያ ዝምድና ነው የሚቀድመው፣ እንደገና ጥቅም ነው የሚቀድመው። መሬት አለ እንዴ? መሬት የለም እያልከኝ ነው? በአሁን በመጣህበት ተመለስ። መሬት ጣልክበት ፈልግ። አይ ግድ የለም እንደዛ ከሆነ ታያለህ። አንተኛ መሬት ይዘህ የምቆይ ከሆነ መሳሪያ የገዛውን አንተ ነው የሚታልቅ ማለት ነው፣ ለመሬቴ ማለት ነው። ከሰጠህ ትሰኛለህ። ተው ልጄ፣ እኛ በምናገኝበት መፍትሄ ፈጥረን እናገኛለን። እንደዚህ የምትጋጭ ከሆነ መፍትሄ ከሌለው የልጄ ትሞትብኛለህ። አንተን የሞት ትራፊ የልጄ እዛ ወለጋ ልቀናል። እስከ ዛሬ አንቺ ብዬሽ እናቴ መሬታችንን መቀበል አለብን። የአባቴ መሬት ነው፣ መሬት ይቀበላለሁ። እኛ አሁን መሬቱም ሜዳውም ፈረሱም ያውልህ በጉልበት ከመጣ አለን። አብሽራ ይዙ ለዘም ደርሰሃል። እንታያለን። አሁን ቤት ውስጥ አፎክር ውጣ ተማከርና ውጣ ቤት ውስጥ አየሁት። የሱ ይህቺ ሴት ባላ ታማዝዛለች። እናቲቱ ናት፣ ልጁ አይደለም። እናቲቱ ናት ቆስቁሳ ለግድያ የምታዳርሰው። ያመጣችሁት ታና እንግዲህ አመናት የመጣው እንግዲህ መቀበል ነው። ጭቃ ተቀብቶ ምን አይፈራም ይባላል። ሰይርት እንደመጣ ንገሩ። እኔ የምፈራው ደረሰብኝ አገሩን ይዞ ይሄድ። እኔ የምፈራው ለዚህ ለልጅ ነው። ይሄ ልጅ መሳሪያ ገዝቷል። የኛ ልጅ ባለውም ነው ያለው። አሁን ጋር ጠብቆ ነው አጓጉል አንድ ነገር እንዳያደርገው ኢየሱስ ይሄን ነገር መፍትሄ አድርጉበት። መረፈም ታረጋግኝ ተደፈይፈዋ አይ አጎቴ እኔ አንድ ነገር ነው የመጣሁት። የባለፈው ጉዳይ ምን አልከኝ? አስበበታል? አብዱ ይሄ የተበላ ማቀጠ ነገር ነው። ወንድሜ ከሞተ 22 ዓመቱ እኛን ጥላችሁን ወለጋ እንኖራችሁ ካየው ግን 22 ዓመት እኔ ቤት ሳመጣ ማወደው ቤት ሂደት እንደውም ጥላቴ ቤት ሂደት የእሱን ቤት ሆና ቀርገህ ገብተህ አሁን እንደገና መጥተህ እንደገና መሬት ነው የምትለኝ። የስንዝር አልሰጠኝም። አይ ግድ ለምን አይመጣውስ? እንደማደመነኛ ቃለሁ በጉልበት ነው የመጣኸው። እንደዛ ቀረ እንታያለን። መሬት የምሰጠኝ ከሆነ ትሰጠኛለህ። እንዲህ ያልክ ደግሞ እንታያለን። እርሻ ላይ የሚጠቅለው ደግሞ ማራባ ይሄ የተገዛው መሬት ላይ የሚጠቅለው በጣም ነው ይጃውን እዛው ታገኛለህ። እንታያለን። ማራባ እሺ በጣም ደግሞ ሲገዝ የመጣውን ነገር እንግዲህ መቀበል አማናው ላይ እንደው የዛሬው ደስ ማላለ እኒህ ሰውም ቀሩ እንደው ያላለ እንደው ይሰጋሉ የሚጨነቃሉ ማየው እንዴ ያላለ የነቢ ያለ ያ ረቢ አማን አድርገው ጌታ ያዋየ ያ ረቢ አላህ እንደው ዛሬ በካይ ያቆልኝ ተባብሮኝ መጣሁ እንዴ? ደህና አደራችሁ ወይ? ያላለ ሲላ ጠፋሁ እኮ እንደው ይሰጋሉ የሚጨነቃሉ አትልም እንዴ? ሲላ ይሄን ሰሞን በዛምታችን ኦሮሞም አፋሮቹም ተገናኝተው እዛ ጎራው ላይ ዘልቀን ሁላችንም በአማካይ ቦታ ላይ ሽምግልና ይዘን ይሄን ሰሞን ሲላ ሁሉንም ትርቅርቅ አደረግ ነው። እንደው ያላለ ሲላ ታሉ ይናፍቃሉ ማይባል መናፈቁን ሳላቀው ቀርቼ መስሎሽ ይሆን የሰው ወአለይኩም ሰላም
እስኪ ቡናውን ጀባ በይውና ብስሚላህ አወል ጀባ ጀባ ሰደቃውን ለላህ ሷብላ ጀማ አማን አማን ጀባ ሰዓዳ ጀባ መግፊራም ጀባ የወለዳችሁም የወደዳችሁም ጀነትም ገነትም ይግባ። እናንተም ሁኑ ባላበባ ሸረኛንም ሸረረኛንም ሐሲድንም ምቀኛንም ይሁንም የገደል ላይ ናዳ ያፋፉ ላይ በቃፍ አድርገው ይሁን በል ማብላትንም ማጠጣትንም ለእናንተ አላህ አድርገው ይሁን በል ማልበስንም ለእናንተ አላህ አድርገው ይሁን በል ቆጤውን በራድ አላህ አድርገው አገራችንን አማን ሰላም አላህ አድርገው። አላሁመ ሶሊ እስቲ ቡናውን ቅጁና ኢብራሂም ያለውን ነገር የተጣሉ አሉ። እንዲህን ሰሞን እዚህም ደግሞ ስንታችሁ እንደሆነ አዎ ተጣልተዋል። ለበይ ደህና አደራችሁ? አልሐምዱሊላህ ረቢል ዓለሚን እላለሁ። ወጥቻለሁ። እንዴ ደግነ አልሐምዱሊላህ ኧረ እየሰማሁሽ ነው። ማነሽ? አሚናት ያቺ ባለቤት ሳይሞተው የእሱ ባለቤት እኮ ናት። ተወለጋ የምትኖረው ናት። መሆና ኑታ እንደው ባሏ ወንድም ጋር ግጭት አላቸው በመሬት ጉዳይና እሱ እንዲታይላቸው ፈልገው ነው። ይሄ ተሆነታ የዘመድ ዳኛው አንተ ትሆን እንደ ሙሰቢያ ይዘህልኝ ትሄድ። እንግዲያ ይሄንን ሙሰቢያ የሽሆቹ ነው። ቆመህ እንደሆነ እንዳትቀመጥ፣ ተቀምጠህ እንደሆነ ተነሳ። ተዛሬ ታለፈ ተስማይ የወረደ ቶፋ እንደማረግህ አቀህ ብለህ ይችን ቶሎ ይዘህ አድርሰህልኝ ቶሎ ብሎ እንዲመጣ። ይህ ዘልዛላ ጥፍራም እስቲ መታመት አድርገውማ ይግቡ። ሸረኛንም ሸረረኛንም የተባከ ወደ ወረዳት ሀገራችንም ላይ ህዝባችንም ላይ ወዲያ አላህ ይበለው። እስቲ አቡ ወአለይኩም ሰላም ቢስሚላህ ረህማን ረሂም ለኛና በጋር በቀንበጥ የምታደግ አላህ አድርገህ ይሁን በል ሸረኛንም ይሁን እዛ ደረሰ ነገሩ። ሰይድ እስና ሙስማል ከሆነ አበጋር ነገሩ ሰፋ ብሏል። ነገሩን ተጨማርቆ የት እንቀራለን ብለሽ ነው? ምንድን ማን ነው ይህንን መሬት የቀማው? እስቲ ቃልህን ስጥ። ምን አገናኛችሁ? ምን ነገሩ የቆየ ነው። ወንድሜ ከሞተ 22 ዓመቱ። ወንድሜንም ልጅ አይቼውም አላውቅ። ያው ወንድሜ ሲሞት እሱ ሕፃን ነው፣ የዓመት ልጅ ነው። እሱ ሲሞት እኔ ሁሉም ነገር ችዬ ዶጋን ገንጥዬ አደረኩኝ።